የእግዚአብሔርን መባረክ የኛ ሁኔታ መለዋወጥ አይቀይረው። በዚህ ሁሉ ኢዮብ አልበደለም ይላል። ለእግዚአብሔር ስንፍናን አልሰጠም ይላል። ምዕራፍ 1 ከቁጥር 21 እስከ 22 ባለው በእጦት መፈተን እንደ ኢዮብ ሊያጋጥም ይችላል። እሱ በእጦት ተፈተነ። ጥቂት ነገር አይደለም ያጣው፣ ቀላል ነገርም አይደለም ያጣው። ልክ እንደዚያ መፈተን ሊያጋጥም ይችላል። እሱ በብሉይ ኪዳን ዘመን ነው ባክ አይባልም። መፈተን በአዲስ ኪዳን ውስጥም አለ። የት ነው አለው ምትሉ ካላችሁ ከዛሬ ጀምሮ የአዲስ ኪዳንን መጽሐፍት ቁጭ ብላችሁ አንብቡ። መፈተን አለ። ቀላል ያልሆነ አንዳንድ ጊዜ ቀላል ያልሆነ መፈተን አማኝም ተሆኖ ያጋጥማል። እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ነፍሴ ሆይ እግዚአብሔርን ባርኪ በማለት ይጀምራል። ይሄ መዝሙር ከርዕሱ እንደምታዩት የዳዊት መዝሙር ነው የሚለው። አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ፣ ክብርን እና ግርማን ለበስህ በማለት ይጀምራል። ይሄ እንግዲህ ውዳሴ ነው። የቡራኬው የውዳሴው ምክንያቶች በዋናነት ሁለት ሆነው ነው ያገኘዋቸው። ይሄንን ምዕራፍ ሳነብ ታላቅነቱና መልካምነቱ፣ የእግዚአብሔር ታላቅነት እና የእግዚአብሔር መልካምነት። ታላቅነቱን በተመለከተ በግልጽ እዚሁ እንደምናነበው አንተ እጅግ ታላቅ ነህ በማለት ነው የሚጀምረው። ይሄ እንግዲህ ውዳሴ ነው እና ደግሞም መመለክ የሚገባው አምላክ እንደሆነም ያመለክታል። አቤቱ አንተ አምላኬ ሆይ ስለሚል ክብርና ግርማ ብርሃንም የለበሰ መሆኑ ታላቅነቱን ያመለክታል። ጨለማ በእርሱ ዘንድ የሌለ የብርሃናት አባት ነው እግዚአብሔር አምላክ። በሌላ ስፍራ እንደምናየው የብርሃናት አባት እሱ ራሱ ብርሃን ነው። ክብር ለስሙ ይሁን። ደግሞም ሰማያትን የዘረጋ ፈጣሪ መሆኑ በዚህ ምዕራፍ ውስጥ ተገልጾልናል። ፈጣሪ ከሆነ ኃያል አምላክ፣ ጠቢብ የሆነ አምላክ እንደሆነ ማሰብ እንችላለን። ሁሉን በጥበብ አደረግህ ይላል 24ኛው ቁጥር ላይ። እግዚአብሔር እንዲሁ እንደተገኘ እንደነገሩ አይደለም ፍጥረትን ያስገኘው፣ አስቦበት ነው። ሁሉን በጥበብ ሁሉን በስርዓት እንዲሄድ አስቦና አቅዶ እንደሰራ ማየት እንችላለን። እና ይሄም ታላቅነቱን አመልካች ነው። እልፍኙን በውሃ የሚሰራ ሰረገላውን ደመና የሚያደርግ ይላል። በነፋስ ክንፍም የሚሄድ ይለዋል። የሚሄድ ሕያው አምላክ ነው ማለት እንግዲህ የሚንቀሳቀስ አምላክ ነው። ክብር ለስሙ ይሁን። ስለኛም የተጻፈ ነገር አለ በሐዋርያት ሥራ መጽሐፍ ላይ በእርሱ ሕያዋን ነንና እንኖራለን እንንቀሳቀስማለን ይላል። ሕያው የሆነ ይንቀሳቀሳል። ክብር ለእግዚአብሔር ይሁን። የሚንቀሳቀሰው እግዚአብሔር አምላክ በዓላማ ነው። ውጤት ለሚያመጣ ስራ እግዚአብሔር አምላክ ይንቀሳቀሳል።
በእጁ ስራ በፍጥረቱ ማለትም በብርሃን፣ በውሃ፣ በደመና፣ በነፋስ፣ በእሳት፣ በነጎድጓድ እዚህ ላይ በተጠቀሱት እግዚአብሔር አምላክ ይጠቀማል። እግዚአብሔር አምላክ እስከ ዛሬም ድረስ በስራ ላይ ነው ያለው። ጌታ ኢየሱስ ክርስቶስ እንደተናገረው አባቴ እስከ ዛሬ ድረስ ይሰራል እንዳለው ማለት ነው። አባቴ እስከ ዛሬ ድረስ ይሰራል እኔም ደግሞ እሰራለሁ ብሏል እና በስራ ላይ ነው ያለው። መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል ይላል። አገልጋዮቹ ምን አይነት እንደሆኑ ሲያሳይ የፍጥረት ሁሉ የምድር፣ የጨረቃ፣ የፀሐይ፣ የተራሮች፣ የወንዞች፣ የእንስሳት፣ የአራዊት፣ የወፎች፣ የሰዎችም ሁሉ ባለቤት ነው እግዚአብሔር አምላክ እና ታላቅ ነው። የነዚህ ሁሉ ባለቤት እግዚአብሔር ታላቅ ነው። እነዚህ ሁሉ የታላቅነቱ ገላጮች ናቸው። በመሆኑም ውዳሴያችንን አምልኳችንን ይጋብዛል ይሄ ዕውቀት። አቤቱ አንተ እጅግ ታላቅ ነህ እንድንለው ያነሳሱናል። እነዚህ ሁሉ ነፍሴ ሆይ እግዚአብሔርን ይህንን ታላቅ የሆነውን አምላክ ባርኪው እንድንል ይቀሰቅሱናል። እነዚህ ሁሉ መልካምነቱን በተመለከተ ደግሞ ምናየው ምንድነው? ተከባካቢነቱን ነው። መጋቢነቱን፣ ጠባቂነቱን እንመለከታለን። በዚህ ምዕራፍ ውስጥ መሪነቱና አስተዳዳሪነቱ፣ ሁሉን በስርዓቱ አስገብቶ ማስኬዱ የእግዚአብሔርን መልካምነት ያሳየናል። ደግሞም አዳሽ መሆኑ ተጠቅሷል እዚህ ውስጥ በ30ኛው ቁጥር ላይ መንፈስን ትልካለህ ይፈጠራሉም ካለ በኋላ የምድርንም ፊት ታድሳለህ ይላል። እግዚአብሔር አዳሽ አምላክ ነው። እኛም ፍጥረቱ ነንና እንታደሳለን። እኛ ሰዎችም እንታደሳለን። እግዚአብሔር የሚያድስ አምላክ ነው። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ ተብሎ ተጽፏል። እነማን ናቸው ኃይላቸው የሚታደስላቸው? እግዚአብሔርን በመተማመን የሚጠባበቁ ናቸው እና ያ የተማመኑበት አምላክ ያድሳቸዋል። ክብር ለስሙ ይሁን። እና እግዚአብሔር ፍጥረቱን ሲያድስ እኛን ትቶ አይደለም እኛንም ጭምር ያድሰናል ለማለት ነው። እና ስለሚታደሱ እነዚህ እግዚአብሔር አምላካቸውን የሚጠባበቁ ስለሚታደሱ እንደ ንስር በክንፍ ይወጣሉ ይላል። በዘይቤያዊ አነጋገር ይሮጣሉ ይላል። አይታክቱም፣ ይሄዳሉ፣ አይደክሙም ይላል። ኃይላቸውን የሚያድስ አምላክ ስላላቸው እና እኛም እንዲሁ ነን። ክብር ለኢየሱስ ይሁን። አሁን ይደክማሉ ሲባል አንደክም። ሩጫቸውን ያቆማሉ፣ ይታክታሉ ተብሎ ሲጠበቅ አንታክትም። ከምን የተነሳ? ከአዳሹ አምላካችን የተነሳ ነው። ምስጢሩ ያለው እዚያ ጋር ነው። የሚያድስ አምላክ እናመልካለን።
ኃይልን የሚያድስ ሕይወትን የሚያድስ አምላክ እናመልካለን። እና እግዚአብሔር የኃይል መታደስን ይሰጠናል። እግዚአብሔር የሕይወት መታደስን ይሰጠናል ማለት ይሰጣችኋል። መልካም ነው። አምላካችን መልካም አምላክ ነው። ሐዋርያው ጳውሎስ ምንም እንኳን የውጭ ሰውነታችን ቢጠፋ የውስጥ ሰውነታችን ዕለት ዕለት ይታደሳል አለ። አይቶ ነው። ውጭውን የሚያጎሰቁል የተለያየ ነገር ገጥሞት አይቷል። ሲያየው ግን ውስጡ ገና እየታደሰ ነው ያለው። የውስጥ ሰውነታችን ዕለት ዕለት ይታደሳል አለ። ከማን የተነሳ? ከአዳሹ እግዚአብሔር የተነሳ። እግዚአብሔር መልካም ነው፣ ያድሰናል ለማለት ነው። ከመልካምነቱ አንፃር ሌላው የምናየው ምንድነው? የጽድቅ ፈራጅነቱ ነው። ጻድቅ ነው እግዚአብሔር አምላክ እና ጽድቅ መልካምነት ነው። ጻድቅ ስለሆነ ክፋትን ያስወግዳል። ከክፋት ጋር የሚስማማ ባህሪ የለው። እግዚአብሔር መልካም አምላክ ስለሆነ ክፋትን ይጠላል፣ ክፋትን ያስወግዳል። ጽድቅን ወደድክ ተባለ ስለ ጌታ ስለ ኢየሱስ ክርስቶስ በዕብራውያን መልእክት ውስጥ ጽድቅን ወደድክ አመፃንም ጠላህ። ይሄ ባህሪው ነው። በቃ አመፅ አይስማማው እግዚአብሔር አምላክ ጻድቅ ስለሆነ ማለት ነው። ስለዚህ አመፅ በፊቱ ስፍራ አይኖረው፣ ይወገዳል ጻድቅ ስለሆነ። ሲያስወግድ በጽድቅ ፈርዶ ነው። ፍርዱ ትክክል ነው። እግዚአብሔር ሲፈርድ እንደ ሰው አይደለም። ፍርዱ የተጣመመ አይደለም፣ ትክክል ነው። ምክንያቱም እግዚአብሔር ጻድቅ ነው በባህሪው። ክፋትን ሲያስወግድም ትክክል ነው እግዚአብሔር አምላክ። አመፀኝነትን መምረጥ እንደዚህ ከሆነ አመፀኝነትን መምረጥ ራስን ለጥፋት ለእግዚአብሔር ፍርድ ማዘጋጀት ይሆናል ማለት ነው። ብልህ የሆነ ሰው አመፀኝነትን አይመርጥም። ውጤቱ የከፋ ስለሚሆን እግዚአብሔር ጊዜ ይሰጣል። የሚሰጠው ጊዜ የንስሐ ጊዜ ነው። የመመለስ እድል ይሰጣል እግዚአብሔር በሰፊ ትዕግስቱ። እንጂ በትዕግስት ዝም ቢል እግዚአብሔር አምላክ አመፅን መውደድ ጀምሯል፣ በመደገፍ ጀምሯል ማለት አይደለም። ጊዜ እየሰጠ ነው እንጂ። አንዲት ኤልዛቤል የምትባል ሴት ነበረች በቲያጥሮን ቤተክርስቲያን በዮሐንስ ራእይ ምዕራፍ 2 ላይ የምናያት። በጣም አመፅን የምታለማመድ ሴት ነበረች። የምታሳስት ሴት ነበረች። የምታሳስተው ደግሞ ነብይ ነኝ እያለች ነው። የምታስተምረው ትምህርት ጠማማ ትምህርት ነው። ነኝ የምትለው ነብይ ነኝ ነው። ትምህርቷ ደግሞ ጠማማ ነው። አመፅን የሚያስፋፋ እርኩሰትን የሚያስፋፋ ነበርና ምን ይላል ስለሷ? ንስሐ እንድትገባ ጊዜ ሰጠዋት ይላል።
በአንድ ቀን እግዚአብሔር እርምጃ አልወሰደባት፣ ጊዜ ሰጣት። ጊዜው ግን የንስሐ ነው። ንስሐ ባትገባስ ዮሐንስን ራእይ መጽሐፍ ያነበባችሁ ይመስለኛል። በተለይ ምዕራፍ 2 እና 3 ንስሐም እንድትገባ ጊዜ ሰጠኋት፣ ከዝሙቷም ንስሐ እንድትገባ አልወደደችም ይላል። የሚገርመው ይሄን ንስሐ ለመግባት አለመፈለግ እንዴት አደገኛ ነገር ነው። አልወደደችም ይላል። እነሆ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ ይላል። ያ የእግዚአብሔር ባህሪ እንዳለ ነው ያለው። እኔ እግዚአብሔር አልለወጥም ያለ አምላክ ነው። ባህሪው እንዳለ ነው የሚኖረው። አይቸኩልም። እንደ ሰው ንስሐ ጊዜ ይሰጣል። ንስሐ ለመግባት ያልመረጠ ሰው ፍጻሜው አያምርም። አሁን እንዳነበብ ነው ማለት ነው። ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገላቸዋለሁ አለ። አይ ያኔ ነው እሱን ያለው ያኔ ነው የሚል እንደማይኖር ተስፋ አደርጋለሁ። ለዛሬ የሚሰራ አይደለም የሚል እንደማይኖር ተስፋ ላድርግ። ይሄ መጽሐፍ ደግሞ በአዲስ ኪዳን ውስጥ ያለ መጽሐፍ መሆኑን የዘነጋ ይሄ ባክ ብሉይ ነው የሚልም እንደማይኖር ተስፋ አደርጋለሁ። በአዲስ ኪዳን ከአዲስ ኪዳን መጽሐፍት አንዱ ነው የዮሐንስ ራእይ መጽሐፍ። አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የምመረምር እኔ እንደሆኑ ያውቃሉ። ይሄ የጽድቅ ፍርድ በተሰጠ ጊዜ ማለት ነው። መርምሮ የሚገባውን የሚወስን አምላክ እንዳለ ይታወቃል የዛኔ ማለት ነው። እግዚአብሔር ጻድቅ ነው እና የጽድቅ ፍርዱ መልካም ነው። ኃጥአን ከምድር ይጥፉ፣ አመፀኞች ከእንግዲህ አይገኙ ይላል። ከባድ ቃል ነው፣ ግን የእግዚአብሔር ቃል ነው። ፍርድ አመልካች ቃል ነው። የኃጥአን መጥፋት ወይም መወገድ የአመፀኝነት ውጤት ነው። ንስሐ ያለ መግባት የአለመለስ ባይነት ውጤት ነው፣ ሌላ አይደለም። አመፀኝነት የእግዚአብሔርን የምህረት ጥሪ መግፋት፣ ለንስሐ የተሰጠውን ሰፊ ትዕግስት መናቅ ነው። እግዚአብሔር የፍቅርም አምላክ ነው፣ የፍርድም አምላክ ነው። ስናስበው ደስ አይልም እንጂ ፍርድ የሚለው ሐሳብ ደስ አይልም እንጂ ምንም ማድረግ አይቻልም።
እግዚአብሔር የፍቅርም አምላክ ነው፣ የፍርድም አምላክ ነው። ሲፈርድ ደግሞ በጽድቅ ነው የሚፈርደው። ይህ ሐሳብ በብሉይ ዘመን ብቻ የነበረ አይደለም፣ በአዲስ ኪዳን ዘመንም ያለ፣ በአዲስ ኪዳን መጻሕፍት ውስጥም ያለ ነው። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው እከፍል ዘንድ ዋጋዬ ከኔ ጋር አለ ብሏል ጌታ ኢየሱስ ክርስቶስ። እና ይሄ አለ መጨረሻው ላይ ተጽፏል። አንዘለውም፣ እናነበዋለን። የእግዚአብሔር ቃል ነው አለ ይሄ ነገር። የጽድቅ ፍርድ የሚባል ነገር አለ። የምህረት እድልና ጊዜ አለ። የፍርድ ጊዜም አለ። እግዚአብሔር ሲያፈቅርም ጻድቅ ነው፣ መልካም አምላክ ነው። የጽድቅ ውሳኔ ሲሰጥም መልካም አምላክ ነው። ፍርዱ ቅን የሆነ የጽድቅ ፍርድ ነው። ይህ የመልካምነቱም የታላቅነቱም መገለጫ ነው። ዛሬ በፍቅር የንስሐ ጥሪ ያቀርባል። በኃጢአት ለሚኖሩት፣ በአመፅ ለሚመላለሱት እድል እየሰጠ ንስሐ ግቡ ይላል። ስለ ወንጌል የምናውቀው ነገር አለ። ወንጌል ማለት ምንድነው? የምስራች ቃል ነው። የምስራቹ ደግሞ ምላሽ የሚፈልግ ነው። ምላሹ የእምነትና የንስሐ ነው። ተነጥሎ የሚታይ አይደለም። ይሄ ከወንጌል ስብከት ወንጌል የሚሰበከው ሰዎች ንስሐ እንዲገቡ ነው። ማለት ከክፉ መንገዳቸው ከአመፀኝነታቸው ተጸጽተው እንዲመለሱ ነው። ወደ ንስሐ የማይጠራ ወንጌል የተሟላ አይደለም። ሰዎችን ተመለሱ የማይል፣ ይሄ የተያዛችሁት መንገድ ፍጻሜው ጥፋት ነውና ተመለሱ የማይል ወንጌል ዓላማው ምንድን ነው? እና ይሄ መልካሙ አምላክ፣ የሰዎች መጥፋት የማያስደስተው አምላክ እድል እየሰጠ ሰዎችን ለንስሐ ይጠራል። መልካምነት ነው። ተመለሱ ማለት እኮ መልካምነት ነው። እግዚአብሔር ብቻ ሳይሆን ሰውም ራሱ ይሄ መንገድ ጥሩ አይደለምና ተመለሱ ብሎ ቢለን ያ ሰው መልካም ነው። እያወቀ ቀጥል ችግር የለውም የሚል ነው ጥሩ ያልሆነ ሰው። ባልንጀራን ከሚጎዳው መንገድ መመለስ መልካምነት ነው። እና ተው የሚላችሁን ሰው ውደዱ። ተይ ይጎዳሻል ብሎ የሚላችሁን ሰው ውደዱ። ያ ሰው መልካም ነው። እንቅፋት ሊሆንባችሁ አይደለም ተመለሱ የሚለው፣ ሊጠቅማችሁ ስለሆነ በመልካም መውሰድ ጥሩ ነው። በእምነትና በንስሐ ማምለጥ፣ ከክፉ መንገድ መመለስ ብልህነት ነው። ከዚህ ታላቅና መልካም አምላክ ጋር ታዲያ በልጁ በኢየሱስ ክርስቶስ ሞት የታረቀን
ስለ ታላቅነቱና ስለ መልካምነቱ ልንናገር ይገባል። መልካምነቱን ልናውጅ ይገባል። እናንተ ግን ከጨለማ ይላል ጴጥሮስ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ ይላል። የተመረጠ ትውልድ ናችሁ ይላል። በክርስቶስ ያመኑትን በንስሐ የታደሱትን እንደዚህ ይላቸዋል። እናንተ የተመረጠ ትውልድ ናችሁ። ምን ልታደርጉ? የእርሱን መልካምነት ልትናገሩ የተመረጣችሁ ናችሁ። እግዚአብሔር ለእኔ መልካም ሆኖ አግኝቼዋለሁ ብላችሁ እንድትሉ፣ ላንተም መልካም ነው ላንቺም እግዚአብሔር መልካም ነው እያላችሁ የመልካምነቱን ዜና እንድትነግሩ ተመርጣችኋል ነው የሚለው። የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱም የተለየ ወገን ናችሁ ይላቸዋል ይለናል። ከጨለማ ወደሚደነቅ ብርሃኑ ተጠርተን የወጣነውን ሁሉ ይመለከታል። ቀድሞ ጨለማ ውስጥ ነበርኩኝ፣ እኔ ራሴ ጨለማ ነበርኩ። አሁን ግን በጌታ ብርሃን ተደርጌያለሁ፣ ብርሃን ሆኛለሁ። ብርሃን ነህ ተብያለሁ፣ ብርሃን ነሽ ተብያለሁ የምንል ይህንን ለውጥ በሕይወታችን ውስጥ ያደረገውን መልካም አምላክ መልካምነቱን መመስከር ያስፈልገናል፣ ይጠበቅብናል። ልንባርከውም ይገባል። በትልቅነቱና በመልካምነቱ ምን አድርጎናል? ፈጥሮናል። ፈጥሮ እንዳሻችሁ ብሎ አልጣለንም፣ ይዞናል። ከጥፋት ጠብቆናል። ክብር ለስሙ ይሁን። መግቦናል። ሕይወታችንን እያደሰ አኖሮናል። ክብር ለስሙ ይሁን። በድንቅ እየመራም እዚህ አድርሶናል። ስሙ የተባረከና የተመሰገነ ይሁን። የሚዋዥቁ ሁኔታዎቻችን እርሱን ከመባረክና ከማመስገን ከማምለክ አያግዱንም። እንደ ኢዮብ በጊዜውም አለጊዜውም ስሙን በመባረክ ጸንተን እንዘልቃለን። እግዚአብሔር ይባረክ እያል ነፍሴ ሆይ እግዚአብሔርን ባርኪው እያልን እንቀጥላለን። ምክንያቱስ የተባረከ አምላክ ነው እግዚአብሔር። ኢዮብ ምን አለ? ራቁቴን ከእናቴ ማፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሳ። የእግዚአብሔር ስም የተባረከ ይሁን አለ። እንዴት እንደዚህ ይናገራል ኢዮብ በማለት የሚናደድም አልፎ አልፎ አይጠፋም። መጣላት ነው እንጂ ከእግዚአብሔር ጋር አማኝም ሆኖ እኮ አንዳንዴ እንደዚህ የሚያስብ አይጠፋም። እንዴት ይባረክ ይላል የሚል እንግዲህ ብሏል። ምንም ማድረግ አይቻልም። ምን ብሏል? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ የተባረከ ይሁን። የእግዚአብሔርን መባረክ የኛ ሁኔታ መለዋወጥ አይቀይረው። በዚህ ሁሉ ኢዮብ አልበደለም ይላል። ለእግዚአብሔር ስንፍናን አልሰጠም ይላል። ምዕራፍ 1 ከቁጥር
21 እስከ 22 ባለው በእጦት መፈተን እንደ ኢዮብ ሊያጋጥም ይችላል። እሱ በእጦት ተፈተነ። ያጣውን ነገር ዝርዝሩን እናንተ ታውቃላችሁ። ጥቂት ነገር አይደለም ያጣው፣ ቀላል ነገርም አይደለም ያጣው። ልክ እንደዚያ መፈተን ሊያጋጥም ይችላል። እሱ በብሉይ ኪዳን ዘመን ነው ባክ አይባልም። መፈተን በአዲስ ኪዳን ውስጥም አለ። የት ነው ያለው ምትሉ ካላችሁ ከዛሬ ጀምሮ የአዲስ ኪዳንን መጽሐፍት ቁጭ ብላችሁ አንብቡ። መፈተን አለ። ቀላል ያልሆነ አንዳንድ ጊዜ ቀላል ያልሆነ መፈተን አማኝም ተሆኖ ያጋጥማል። የጴጥሮስን መልእክት አለፍ አለፍ እያልኩ ላንብብላችሁ። መጀመሪያ ከምዕራፍ 1 ከቁጥር 6 እስከ 9 ያለውን ላንብብ። በዚህም እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና እና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል። ይሄ የነበሩበት እውነታ ነው። ይህንኑ ነው መልሶ ያንጸባረቀላቸው። እርሱንም ሳታዩት ትወዱታላችሁ፣ ክርስቶስ ኢየሱስ በልዩ ልዩ ፈተና እያዘናችሁም ቢሆን ማለት እኮ ነው ትወዱታላችሁ። አይገርምም? ይሄ ከሰው አእምሮ በላይ የሆነ ነገር። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገር ክብር በሞላበት ሐሴት፣ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል፣ አዝናችኋል፣ ደስ ይላችኋል ይላል። አይገርምም? ፈተናው ያሳዝናችኋል፣ ጌታ ደስ ያሰኛችኋል። ለዚህም እኮ ነው ሐዋርያው ጳውሎስ ሁል ጊዜ በጌታ ደስ ይበላችሁ ብሎ ለፊልጵስዩስ ክርስቲያኖች የጻፈው። በሚያሳዝኑ ሁኔታዎች ውስጥ እያለፉ በጌታ በክርስቶስ ደስ መሰኘት ይቻላል ማለት ነው። ለዚህ ነው ሐዋርያው ጳውሎስ ዝም ብሎ የሌለ ነገር አይደለም የጻፈላቸው፣ እርሱ ራሱ የሚያልፍበትን ነው። እስር ቤት ውስጥ ሆኖ ነው እኮ ደስ ይበላችሁ እያለ የጻፈው። እነሱን ደስ ይበላችሁ ሲል እሱ ራሱ ደስ እያለው ነው። የት ሆኖ? እስር ቤቱ ደስ ይለኛል እያለ እየደጋገመ ነው የጻፈው። የፊልጵስዩስን መልእክት አንብቡ። እንዴት እንደዚህ ሊሆን ይችላል? በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። እግዚአብሔር ያደርገዋል። ሁኔታዎችን አልፎ በመንፈስ ቅዱስ ሐሴት ማድረግ ይቻላል ማለት ነው። ምዕራፍ 4 ላይ ጴጥሮስ የሚለውን እንደገና አንደኛ ጴጥሮስ ምዕራፍ 4 ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ
ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ። ከምዕራፍ 4 ከቁጥር 12 ነው ማንበብ የጀመርኩት። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔርም መንፈስ በእናንተ ላይ ያርፋል እና ብፁዓን ናችሁ ይላል። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባው ነው መከራን አይቀበል። ከታሰረም ሰርቆ አይታሰር ነው። ወይም በዛው ላይ ከባድ ጉዳት አድርሶ አይሁን ነው። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ነው የሚለው። ፍርድ ከእግዚአብሔር ቤት ተነስቶ የሚጀመርበት ጊዜ ደርሷል እና አስቀድሞም በእኛ የሚጀመር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅም በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ ይላል። ከአዲስ ኪዳን ነው ያነበብኩላችሁ። የሁኔታዎች መለዋወጥ ጌታ እግዚአብሔርን እንዳንባርክ ሊከለክሉን አይችሉም። እውነታውን አንክድም። ፈተና አለ ወይስ አለ? አይካድም። እውነታው እያለ ስሙን እንባርካለን። ስሙ የተባረከ ስለሆነ እንባርከዋለን። ይህን ማድረግ መጽሐፍ ቅዱሳዊ ነው። በአዲስ ኪዳን ውስጥ ጳውሎስና ሲላስ ተደብድበው ተገርፈው እና ተጠፍረው እያሉ እያመማቸውም ቢሆን እግዚአብሔርን በዜማ አመስግነዋል። እግዚአብሔርን በዜማ አመስግነዋል። ይህን ሲያደርጉ ለማስመሰል አልነበረም። ሰው መከራ ውስጥ ሆኖ እንዴት ያስመስላል? አልነበረም። ከልባቸው ነበረ። በመንፈስ ቅዱስ እገዛ ይህን ለማድረግ የቻሉ ተመሳሳዩን ለማድረግ የቻሉ በታሪክ ውስጥ ብዙ ናቸው፣ ዛሬም አሉ። በስንት ጫና ውስጥ እያለፉ ስታገኟቸው እንዴት ነው እግዚአብሔር ይባረክ የሚሉ ሰዎች ዛሬም አሉ። የሌሉ እንዳይመስሏችሁ አሉ። ወንዶች አሉ፣ ሴቶች አሉ፣ የማይማረሩ የሚያመሰግኑ። ሁሉ እንደፈለጉት ስለሆነላቸው አይደለም፣ ግን ውስጣቸው የገባው የጌታ ፍቅር የማይወጣ ፍቅር ስሙን እንዲባርኩ ያደርጋቸዋል።
ጳውሎስና ሲላስ በእስር ቤት ተጥለው በእስራት መዝሙር ሲዘምሩ ለጌታ የእጃቸው ሰንሰለት ተፈታ። ጳውሎስና ሲላስ በእስር ተጥለው በእስራት መዝሙር ሲዘምሩ ለጌታ የእጃቸው ሰንሰለት ተፈታ። ምስጋና ምስጋና መልካም ነው። ምስጋና መልካም ዝማሬ እሰዋለሁ አምላኬ ጨምሬ ለጌታ ስግደት ጨምሬ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይቻላል፣ ተችሏል። ትናንት ተችሏል፣ ዛሬም ይቻላል፣ ነገም ይቻላል። በማይመቹ ሁኔታዎች ውስጥ ሆኖ እግዚአብሔርን መባረክ ይቻላል። ማክበር ይቻላል። ማምለክ ይቻላል። ስሙ ይባረክ። መንፈስ ቅዱስ ዛሬም ያግዛል። ስለዚህ ተማሮ ከመራገም እግዚአብሔርን መባረክ ያዋጣል። ስደብና ሞት አለችው ያቺ የኢዮብ ሚስት። የምትገርም ሰው ነች። እንደው ከዚህ በፊት ጌታን ስታመልክ ኖራለች ወይስ እንዴት ነው የሚል ጥያቄ ያስነሳል ነገሩ። እግዚአብሔርን ስደብና ሞት ስትለው መባረክ ያዋጣል። ኢዮብን አዋጥቶታል። በፈተናው ፍጻሜ ላይ በእጥፍ ባርኮታል። እነ ጳውሎስም ቢሆን አትርፈዋል እንጂ አልከሰሩም። ከምስጋናው በኋላ አተረፉ እንጂ የሰንሰለታቸው ከእጅ መውደቅ አይደለም ትልቁ ነገር። የወህኒው ዘበኛ ከነ ቤተሰቡ ተማረከ እኮ ለእግዚአብሔር መንግስት። አተረፉ። ሞኝ አንሁን፣ አትራፊዎች ብንሆን ይሻላል። እግዚአብሔርን ባርከን ብናተርፍ ይሻላል። እና እግዚአብሔር አምላክ ከዘላለም እስከ ዘላለም ድረስ ይባረክ እንላለን። በአፋችን ብቻ ሳይሆን ከልባችን። ይህንን ለነፍሳችን እንንገራት፣ ነፍሳችንን እንዘዛት። ነፍሴ ሆይ እግዚአብሔር ባርክ እንበላትኛ። ደስ እያለን በጊዜውም አለ ጊዜውም እንባርከው። በመናገር ብቻ ሳይሆን በዜማም በዝማሬም እንወድሰው። ደስ ያለው ይዘምራልና። እውነተኛው የደስታችን ምንጭ ሌላ ሳይሆን እግዚአብሔር አምላካችን ነው። በሕይወት ሳለን እንባርከው። ሕያዋን ሊያመሰግኑት ይገባል። የሕይወት እስትንፋስ ሰጥተኛልና እያልን እንባርከው። በዘመናችን ሁሉ እንባርከው። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን እንግዲያው እግዚአብሔር ይባረክ።
በመንፈሳዊ በረከት ሁሉ ይባረከን። እግዚአብሔር ይባረክ። ያኛውን በረከት ከሌላው አስበልጠን ልናይ ይገባል። በሚበልጠው እግዚአብሔር ባርኮናል። ሌላውም ቀኑን ጠብቆ ይመጣል። ችግር የለም። ምንም እንዳልተደረገለት ሰው ምርር ማለት ጥሩ አይደለም። ትልቅ ነገር ተደርጎልን እያለ ማለት ነው። ይልቁንም ስም ይባረክ ማለትን ብንለምድ ይሻላል። አቤቱ ስራ እጅግ ብዙ ነው፣ ሁሉም በጥበብ አደረገ። ምድርም ከፍጥረት ተሞላች አለ። በ24ኛው ቁጥር ላይ ምድር ከፍጥረት ተሞላች የሚለው ሐሳብ ምድር ከብልጥግና ተሞላች የሚል አለው ውስጡ። በሌላ ቋንቋ ስታነቡት እግዚአብሔር የማያልቅበት አምላክ። ሰው ያልቅበታል፣ እግዚአብሔር አያልቅበትም። ምሕረትም አያልቅበት፣ መልካምነት አያልቅበት፣ ደግነት አያልቅበት። እግዚአብሔር አምላክ ባለጠጋ አምላክ ነው። ስሙ ይባረክ። እግዚአብሔር በመልካምነቱ ፍጥረትን ይመግባል። ስለዚህ ስሙ ይባረክ። ስለ ታላቅነቱ እና ስለ መልካምነቱ ነፍሴ ሆይ እግዚአብሔርን ባርኪ እንበል። እንግዲህ እግዚአብሔር ይባረክ።